በአንድ ወቅት ሳሚያና ሱሀይብ የተባሉ ወንድምና እህት ከታማሚ አባታቸው ጋር ይኖሩ ነበር። የአባታቸው እድሜ እየገፋ ሲመጣ ወደ ሞት በተቃረበ ጊዜ አባት ሁለት ልጆቹን ይጠራቸዋል። እኔ ልሞት ነው፣ ከዚህ በላይ መቆይ አይመስለኝም። ሁለታችሁ ተቻችላችሁ ተዋዳችሁና ተሳስባችሁ መኖር አለባችሁ። እንደምታውቁት ያለኝ ንብረት እቺ ትንሽ ቤትና 3 በጎች ናቸው። እናንተ ሁለታችሁ ተስማምታችሁ የፈለጋችሁትን መውሰድ ትችላላችሁ ይላቸዋል። ከተወሰኑ ቀናት በኋላም አባት ያርፋል። ሳሚያና ሱሀይብም አባታቸው ካረፈ ከተወሰነ ቀናት በኋላ የአባታቸውን ንብረት ለመከፋፈል ይወስናሉ። ሱሀይብ ታናሽ እህቱን አማረጣት። የምትፈልጊውን ምረጪ፣ ከፈለግሽ ቤቱን ከፈለግሽ በጎቹን ይላታል። ሳሚያም እኔ ቤቱ ይሻለኛል፣ አንተ እንደማንኛውም ሰው ተንቀሳቅሰህ በበጎቹ መስራት ትችላለህ፣ እኔ እዚሁ እሆናለሁ። ሱሀይብም በእህቱ ሐሳብ በደስታ ይስማማና በጎቹን ይወስዳል። ጥሩ ሲሳይን ለማግኘት ያንን መንደር ለቆ ለመውጣት ነበር ያሰበው። ለእህቱን በነገራት ሰዓት እህቱ አልተጫነችውም። ብቻ እኔን አትርሳኝ፣ አንዳንድ ጊዜም ቢሆን እየመጣህየኝ ትለውና ትሰናበተዋለች። ሱሀይብም ለእህቱ አንዳንዴ እየመጣ እንደሚያያት ከራቀው ደግሞ ደብዳቤ እንደሚልክላት አሳምኖ ከነገራት በኋላ እህቱን ተሰናብቶ በጎቹን ይዞ ይወጣል። ያንንም መንደር ለቆ ወደ ሌላ መንደር ያመራል። በጎቹ የደረሱ ስለነበር ወተት እንደ ልብ ነበር የሚያልበው። ወተቱንም ወደ ገበያ እያወጣ ይሸጣል፣ ለራሱም በደንብ ይጠጣል። ቢሆንም ግን ብቸኝነቱ ትንሽ ይከብደው ነበር። አንድ ቀንም በጎቹን ይዞ ወደ ጫካ እያመራ ሳለ ከአንድ ሰው ጋር ይገናኛል። ይህ ሰው 3 ውሻዎችን ይዞ ነበር። ሱሀይብ 3 በጎቹን ይዞ አዝኖ እየሄደ ሲመለከተው ወደሱ ጠጋ ይልና እኔ ጋር የምትመለከታቸውን እኒህ 3 ውሻዎች ካንተ 3 በግ ጋር ያለምንም ክፍያ ትቀይረኛለህን? ይለዋል። ሱሀይብም ይህንን ሲሰማ በጣም ግራ ይጋባል። ምን ማለትህ ነው? እኔ ውሻ ምን ያደርግልኛል? ከበጎቹ ወተትን እያገኘው ነው። ደግሞ በጎቹ ምግብ እያሉ አያስቸግሩኝም። ወደ ጫካ ካወጣዋቸው በኋላ በራሳቸው ይበላሉ። ውሾቹ ግን ገና የነሱን ቀለብ ግዴታ መፈለግ አለብኝ። ምናልባት እኔን ከመጥፎ ነገር ለመጠበቅ ሰበብ ሊሆኑኝ ይችላሉ። ሌላ ጥቅማቸው አልታየኝም ይለዋል። ሰውየውም ይህንን ሲሰማ አይ እንደዛ እንኳን አትበል፣ አትሳሳት። እኒህ ውሻዎች እንደምታያቸው ተራ ውሻዎች አይደሉም። እኔ ላንተ በማሰብና በማዘን ነው ይህንን እያደረኩኝ ያለሁት። ፊት ለፊት የምትመለከታቸው 3 ውሻዎች 3ቱም እንደ ትልቀታቸውና ቁመታቸውም ስራቸውም የተለያየ ነው። ትንሿ በራበህ ሰዓት ምግብ አምጪ ካልካት ምግብን ይዛለህ ትመጣለች። መካከለኛው ደግሞ ከሌላው ውሻ በተለየ መልኩ በሚገባ ካንተ ጋር ሆኖ ጥበቃ ያደርግልሃል። ትልቁ ደግሞ ማንኛውም ከባድ የሆነን ሥራ ይሰራልሃል፣ ብረትም ቢሆን ይቆርጥልሃል ይለዋል። ሱሀይብ ይህንን ሲሰማ በጣም ደስተኛ ነበር። በሐሳቡ ለመስማማት ምንም ጊዜ አልፈጀበትም። እሺ እንቀያየራለን ብሎ ወዲያውኑ በሐሳቡ ይስማማል። ነገር ግን መጀመሪያ መፈተን ስለፈለገ ትንሿን ውሻ ምግብ ካለበት ይዘሽ ነይ ብሎ ያዛታል። ውሻዋም ትዕዛዙን ተቀብላ በፍጥነት እየሮጠች ወደ ጫካ ትገባለች። ብዙም ሳይቆይ በአፏ ላይ የምግብ አይነትን ይዛለት ትመጣለች። ሱሀይብም ይህንን ሲመለከት ሰውየው ያለው ነገር እውነት እንደሆነ አወቀ። ሰውየውንም በሚገባ ካመሰገነ በኋላ ውሻዎቹን ይዞ ያንን መንደር ለቆ ይሄዳል። ባጋጠመው ጥሩ ነገር በጣም ደስተኛ ነበር። በመንገድ ላይም እየሄደ ሳለ አንድ ፈረሰኛን ይመለከታል። ፈረሰኛው ሁለቱም ፈረሶች ጥቁር፣ የሚነዳውም ሰውዬ ጥቁርና የለበሰውም ጥቁር፣ በላዩ ላይ የጫነው ጭነት ሳይቀር እንኳን ሙሉ ለሙሉ ጥቁር ነበር። በውስጡ አንድ ጥቁር የለበሰች የምታምር ሴት ልጅ ነበረች። የንጉሱ ሴት ልጅ ናት። በጣም አዝናና ተከፍታ እያለቀሰች ነበር ስትሄድ የነበረው። ሱሀይብም ያንን ሰረገላ ሲመለከት በጣም ተገረመ። ወደ ፈረሱ ጋላቢ ጋር የሚጠጋና ምን አጋጥሟችሁ ነው እንዲህ ጥቁር በጥቁር ለብሳችሁ የምትሄዱት ብሎ ይጠይቀዋል። ፈረስ ጋላቢው ምን እያልክ ነው? ምናልባት ለዚህ መንደር አዲስ ልትሆን ትችላለህ። በዚህ መንደር ላይ አንድ አስፈሪ አውሬ አለ። ይህ አውሬ በየዓመቱ አንዳንድ ቆንጆ ሴት ልጆችን ይወስዳል። በዚህ ዓመት ደግሞ የንጉሱ ሴት ልጅ ተራ ደረሰባትና እሷን ይዤ እየሄድኩኝ ነው። እሷ ብቻ ሳትሆን ቤተ መንግስቱ፣ መላው መንደሩ ላይ ያለ ሰው ሁሉ አዝኗል። ማንም ምንም አማራጭ ስለሌለው ይዣት እየሄድኩኝ ነው ይለዋል። ሱሀይብ ይህንን ሲሰማ ውስጥ ያለችውንም ልጅ ሲመለከት ልቡ በጣም ይሰበራል። ይህችን ምስኪን ልጅ ዝም ብሎ ሊተዋት አልፈለገም። ሰረገላው መንገድ ከጀመረ በኋላ ከኋላ እየተከተለ መሄድ ይጀምራል። ሰረገላውም አንድ ጋራ ስር ሲደርስ ከውስጥ እያለቀሰች የነበረችው ልጅ ትወርድና ወደዛ ጋራ እያለቀሰች ታመራለች።
ሱሀይብ ይህንን ሲመለከት ዝም ብሎ መቀመጥ አልቻለም። ቀጥታ እሷን እየተከተለ ወደ ጋራው ለመውጣት ይወስናል። ፈረስ ጋላቢውም ሱሀይብን ሲመለከተው ምን እያደረክ ነው? በህይወትህ የምትወስን ከሆነ ብቻ ነው ወደዛ መሄድ ያለብህ፣ ወደዛ መሄድ የለብህም፣ እባክህ ተጠንቀቅ እያለ ያስጠነቅቀው ጀመር። ሱሀይብ ግን በፍጹም አለ። እሷ ደፍራ ወደዛ ጫካ እያለቀሰች እየገባች እየተመለከቱ እንዴት ጥያት ይሄዳለሁ? ዝምም አልልም ብሎ የንጉሱን ልጅ እየተከተለ ወደ ጋራ ላይ ይወጣል። ጋራ ላይም ሲደርስ እውነትም እንደተባለው አንድ አስፈሪ ፍጡር ፊት ለፊት ቆሞ ነበር። ልክ የንጉሷን ሴት ልጅ ሊወስድ ሲል ሱሀይብ ከፊት ለፊት ይገባና ይከላከል ጀመር። በዚህም የተናደደው የአስፈሪ ፍጡር የንጉሱን ሴት ልጅ ትቶ ሱሀይብን ለማጥቃት መግደርደር ጀመረ። በዚህ ሰዓት ግን ሱሀይብ ወዲያውኑ ያንን መካከለኛ ውሻ ይጠራዋል። ያም መካከለኛ ውሻ ከዛ አስፈሪ ፍጡር ጋር ኃይለኛ ግብግብ ፈጠረ። ከተወሰነ ትግል በኋላም ያ መካከለኛ ውሻ አውሬውን መሬት ላይ ይዘርረዋል። ይህንንም የተመለከተችው የንጉሱ ሴት ልጅ ማመን አቅቷት ራሷን ስታ ወደቀች። ሱሀይብ የንጉሱ ሴት ልጅ እስክትነቃ ድረስ ቁጭ ብሎ ይጠብቃት ጀመር። ከተወሰነ ደቂቃ በኋላም የንጉሱ ሴት ልጅ ነቃች። በጣም ደስተኛ ነበረች። ሱሀይብን ታመሰግነው ጀመር። እኔማ ተስፋ ቆርጬ ነበር፣ እንደው ፈጣሪ አንተን ላከልኝ። አሁን ወደ ንጉሱ አባቴ ጋር መመለስ አለብኝ። ያሳየውን ጀግንነትና ድፍረት ለሱ ተናግሬ የሚገባን ሽልማት ማግኘት አለብህ ትለዋለች። ሱሀይብ ግን ይህንን ሲሰማ አይ እኔ እኮ ይህንን ያደረግኩት ንጉሱ እንዲሸልመኝ ወይ እንዲታወቅልኝ ብዬ አይደለም። አንቺን የመሰለች ልጅ እዚህ ጥዬ መሄድ ውስጥ ስለከነከነኝ ነው። መልካምነት ደግሞ ለራስ ነው። ስለዚህ አንቺ ወደዛ ተመለሺ። ምናልባት ከተወሰኑ ወራት በኋላ ወደ እናንተ መንደር ብቅ ማለት አይቀርም፣ ያኔ እንገናኛለን ይላታል። የንጉሱ ሴት ልጅም በሐሳቡ ከተስማማች በኋላ ፈረሰኛው ከሩቅ ሆኖ እየተመለከተ ስለነበር ቁጭ ብሎ እየጠበቃት ነበር። እሷንም ይዞ ወደ ቤተ መንግስት መመለስ ጀመረ። የንጉሱ ሴት ልጅ ከውስጥ ሆና በጣም ደስተኛ ነበረች። እያለቀሰች እንዳልመጣች አሁን እየሳቀችና ፈገግ ብላ ነበር እየተመለሰች የነበረው። ነገር ግን አንድ ድልድይ ጋር ሲደርሱ ፈረስ ጋላቢው ከፈረሱ ላይ ይወርድና የንጉሱን ሴት ልጅ ውረጂ ይላትና ካስወረዳት በኋላ ያዳነሽ ያ ደፋር ልጅ እምቢ ብሎ አልመጣም። ስለዚህ ወደ ንጉሱ ጋር ስትመለሺ ከዛ ጨካኝ አውሬ ያዳንኩሽ እኔ እንደሆንኩኝና እንደገደልኩት እኔ እንደሆንኩኝ መናገር አለብሽ። ከዛም ንጉሱ አንቺን እንዲድረኝ ይፈልጋለሁ። ይህንን የማታደርጊ ከሆነ ግን እዚህ ድልድይ ላይ ነው አሰቃይቼ የምገድልሽ ይላታል። የንጉሱ ሴት ልጅ ይህንን ስትሰማ በጣም ነበር የደነገጠችው። ይህ ይከሰታል ብላ ጭራሽ አላሰበችም ነበር። እሺ ከማለት ውጪ ሌላ ምንም አማራጭ አልነበራትም። መጀመሪያ ስትመጣ እያለቀሰች እንደነበረው አሁንም እያለቀሰችና ተጨንቃ መመለስ ጀመረች። ምናልባት እሱን ያዳነኝ ብላ ብትዋሽለት ምንም ላይ መስላት ይችላል። ነገር ግን እሱን አግብታ መኖር ጭራሽ አትፈልግም ነበር። ወደ ቤተ መንግስትም ስትመለስ እናትና አባቷ በሰላም መመለሷንና ታሪኩን ሲሰሙ በጣም ደስተኛ ነበሩ። ልጃቸውን ለረጅም ሰዓት አቅፈው እያለቀሱ ፈጣሪያቸውን ማመስገን ጀመሩ። ሌላ ጊዜ አንገቱን ቀና አድርጎ የማያወራው ፈረሰኛ አሁን መጥቶ እንደ ጀብድነት ያወራው ጀመር። የመንደሩ ሰዎች ሁሉ አምነውት ነበር። ንጉሱም ይህንን ሲሰማ በጣም ደስተኛ ስለነበር የልጄን ሕይወት ለማዳን ትልቅ ሰበብን ስላደረስክ እንደፈለግከው ልጄን ልድርልህ ወስኛለሁ ይለዋል። ፈረሰኛው ያሰበው ነገር በመሳካቱ በጣም ደስተኛ ነበር። ነገር ግን በውስጥ በኩል የንጉሱ ሴት ልጅ በጣም አዝናለች። ምን ማድረግ እንዳለባት ግራ ገባት። እውነቱን አውጥታ እንዳትናገር ውስጧ ተያይዟል። ይሁንን ነገር ፈራች። የመጋባታቸው ነገር እውነት እየሆነ ሰዎች ዘንድ እየተንሰራፋ ሲመጣ ግን ዝም ብላ መቀመጥ አልቻለችም። ሁሉንም ነገር ለአባቷ ለመናገር ትወስናለች። ያዳናት ያ ፈረሰኛ እንዳልሆነና ሌላ ሰው እንደሆነ እንደሚመጣ ለአባቷ ሄዳ ትነግረዋለች። በዚህም ከፈረሰኛው ጋር የሚጋቡበት ቀን እንዲራዘምና 1 ወር እንዲሰጣት አባቷን ትጠይቋለች። አባቷም በልጁ ሐሳብ ይስማማና እሺ ይላትና የ1 ወር ጊዜን ይሰጣታል። በዛ መሃል አዳነኝ የምትለው ሰው ከመጣ በሚል ነበር እሱም ጊዜውን ያራዘመላት። 1 ወሩም አለፈ። ነገር ግን ሱሀይብ አልተመለሰም። እንደገና የንጉሱ ሴት ልጅ አባቷ ጋር ሄዳ ሁለተኛ ሌላ ወር እንዲጨመርላት ጠየቀች። አባትም እምቢ አላላትም፣ እሺ አላት። ሶስተኛም እንደዛ አስጨመረች። ከዛ በኋላ ግን አባት በጣም እያዘነ እየተቆጣት ይመጣ ጀመር። የሰርጋቸውንም ቀን ቆረጠ። በዚህ ቀን ትጋቢያለሽ ብያለሁ ትጋቢያለሽ ይላታል። በዚህ ሰዓት ግን የንጉሱ ሴት ልጅ ለአባቷ የምትመልስለት ምንም አይነት መልስ አልነበራትም፣ የመጣባትን ነገር በትዕግስት ከመቀበል ውጪ። የሚገርመው ነገር የሰርጋቸው ቀን ደርሶ ሰው ሁሉ በተሰበሰበበት
ቤተ መንግስቱ ባማረበት ሰዓት ነበር ሱሀይብ 3 ውሻዎቹን አስከትሎ ወደዛ መንደር የመጣው። ወደ መንደሩም ደርሶ ሲገባ ያየው ነገር በጣም ግራ አጋባው። መንደሩ ሙሉ በጣም አምሮበታል። ሰዎች ሁሉ አሸብርቀዋል። ሰዎች ሁሉ በደስታ እያጨበጨቡ ወደ ንጉሱ ቤተ መንግስት እያመሩ ነበር። በመንገዱ ላይ ያገኛቸውን 2 ሰዎች አስቆመና ምንድነው ይህ ሁሉ ጫጫታና ደስታ? ምን ተፈጥሮ ነው ብሎ ይጠይቃቸዋል። አንደኛውም የንጉሱ ሴት ልጅ እኮ ልትዳር ነው፣ ለዛውም ከዛ ጨካኝ አውሬ ያዳናት አውሬውን ለገደለው ጀብደኛው ፈረሰኛ ይሉታል። ይህንን ሲሰማ ግን ሱሀይብ ራሱን መቆጣጠር አቃተው። ምን? የንጉሱን ሴት ልጅ ለማዳን ሰበብ የሆንኩት ያንን አስፈሪ ፍጡር የገደልኩት እኔ ነኝ እያለ ድምፁን ከፍ አድርጎ በሰዎች መካከል መናገር ጀመረ። በቦታው ላይ የነበሩ ወታደሮችም የሱሀይብን ድምፅ ሲሰሙ በጣም ይናደዳሉ። ወዲያውኑ ነበር ሊያስሩት ወደ ከርቸሌ ይዘውት የሄዱት። ወደ እስር ቤትም አስገቡት። ሱሀይብም ማልቀስ ጀመረ። ምን አድርጎ እንደሆነ ግራ ገባው። ነገር ግን እሱ በሰራው ስራ ሌላው ሲመረቅና ከፍ ያለን ቦታ ሲያገኝ መመልከት ግን በጣም አሳዝኖታል። በውጪ በኩል 3 ውሻዎቹ ቁጭ ብለው እሱን በመጠባበቅ ላይ ነበሩ። ይህንንም የተመለከተው ሱሀይብ ወዲያውኑ ትልቁን ውሻውን ይጠራውና የታሰረበትን የብረት በር እንዲሰባብርለት ይጠይቀዋል። ያ ውሻም ብረቱን እንደ ዳቦ ለማኘክ ጊዜ አልፈጀበትም ነበር። ወዲያውኑ የታሰረበትን ብረት ይከፍትለታል። ሱሀይብም ማምለጥ ቻለ። በሰዓቱ ወታደሮችም ሳይቀሩ የንጉሱን ሴት ልጅ ሰርግ ለመሳተፍ ሄደዋል። በዚህም ሱሀይብ ከእስር ቤት ለማምለጥ ምንም አልተቸገረም ነበር። እውነትም የንጉሱ ሴት ልጅ ያንን ፈረሰኛ ልታገባ ይሆን የሚለው ነገር ውስጡ ላይ የተመላለሰ ስለነበር ቀጥታ ወደ ቤተ መንግስቱ ሄዶ የንጉሱ ሴት ልጅ ያንን መጥፎ ፈረሰኛ ስታገባ ለመመልከት ነበር የወሰነው። በመንገድ ላይም ረሃብ ይሰማውና ትንሹ ውሻውን ምግብ እንዲያመጣለት ይጠይቀዋል። ሱሀይብም የመጣለትን ምግብ እስኪጠግብ ድረስ መብላት ጀመረ። በልቶ ከጨረሰ በኋላም ወደ ቤተ መንግስቱ ያመራል። ወደ ውስጥ ግን አልገባም። ከውጪ ሆኖ ነበር ሲመለከት የነበረው። መካከለኛ ውሻውም ወደ ውስጥ እንዲገባ ያዘዋል። መካከለኛ ውሻም ቀጥታ ወደ ቤተ መንግስቱ ይገባል። ውስጥ ሲገባም እንደተባለውም ንጉሱና ንግስቲቱ አንድ ወንበር ላይ፣ የንጉሱ ሴት ልጅና ያ መጥፎ ፈረሰኛ በአንድ ቦታ ቁጭ ብለው ሁለቱ ለመጋባት የመጨረሻ ፕሮሰስ ላይ ደርሰው ነበር። ውሻውም እንደገባ የንጉሱን ሴት ልጅ ሲመለከታት እየሮጠ ወደ እሷ ጋር ይሄድና አይኗን እየተመለከተ ድምፅ ማውጣት ይጀምራል። ይህንንም የተመለከተችው ሙሽራ ወዲያውኑ የሱሀይብ ውሻ እንደሆነ ታስታውሳለች። ያኔ ያ አውሬ እሷንና ሱሀይብን ሊበላ በነበረበት ሰዓት ያ የሱሀይብ መካከለኛ ውሻ ወደ አውሬው ጋር ሮጦ በመምጣት በምን ያህል ኃይል እንደተጋፈጠውና እንደገደለው ታስታውስ ጀመር። በዚህ ሰዓትም ሱሀይብ ወደ ቤተ መንግስታቸው እንደመጣ አወቀች። ድምጿንም ከፍ አድርጋ አው ያ የምፈልገው ሰው መጥቷል እያለች መናገር ጀመረች። ዞር ዞር ብላ ስትመለከትም ሱሀይብ ከሩቅ ሆኖ እየተመለከተ ስታየው በዚህ ሰዓትም ወኔዋ መጣ። ከተቀመጠችበትም ብድግ አለችና እዛ ከሃዲ ፈረሰኛ፣ አንተ ከሃዲ እስካሁን ድረስ አስፈራርተህ እውነቱን እንድደብቅ አድርገኸኛል። ዛሬ ግን ሁሉንም ነገር እናገራለሁ። ያንን መጥፎ አውሬ የገደልከው፣ ከዛ መጥፎ አውሬ ያዳንከኝ አንተ አይደለህም። ይህንም የምናገረው ዝም ብዬ ከመሬት ተነስቼ አይደለም፣ ያዳነኝን ሰው ፊት ለፊት እየተመለከትኩት ስለሆነ ነው እያለች የንጉሱ ሴት ልጅ ስሜታዊ ሆና መናገር ጀመረች። በዚህ ሰዓት ግን ንጉሱ ምንም አላላትም ነበር። አውርታ እስክትጨርስ ድረስ ጠበቃትና አንድ ወታደሩን ይጠራና ይህንን ውሻ ይዘህ ውጣ፣ ይዞ የሚሄደው ቦታ ላይና የውሻውን ባለቤት ባገኘህ ሰዓት የውሻውን ባለቤት ወደ እኔ ጋር ይዘህልኝና ይለዋል። ወታደሩም የንጉሱን ትዕዛዝ ተቀብሎ ውሻውን ይዞት ይሄዳል። ብዙም ሳይቆይ ሱሀይብን ያገኘዋል። ንጉሱ እሱን ማግኘት እንደሚፈልግም ይነግረዋል። ይህንንም የሰማው ሱሀይብ ጊዜ አላጠፋም። ወዲያውን ወደ ቤተ መንግስት ያመራል። በመጀመሪያ የንጉሱ ሴት ልጅ ነበረች። ሱሀይብን እንደተመለከተችው እየሮጠች ወደ እሱ ጋር ሄዳ ሰላምታ ቀረበችለትና ለምንድነው ይህን ያህል ጊዜ ጠፋኸው እያለች ማልቀስ ጀመረች። ሱሀይብ እንዴት እንዳዳናት፣ የት እንዳገኘችው፣ ምን እንዳላት ምንም ሳታስቀር ለአባቷና እዛ ጋር ለተሰበሰቡ ሰዎች ሁሉ ትናገር ጀመር። በዚህ ሰዓት ያ ከሃዲ ፈረሰኛ አንገቱን አቀርቅሮ ዝም ከማለት ውጪ ሌላ ምንም አማራጭ አልነበረው። ሁሉም ዝም ሲለው ግን ወደ ንጉሱ ጋር ይቀርብና ይቅርታ ብሎ ይጠይቀዋል። ንጉሱ ይህን ሲሰማ የምን ይቅርታ ነው? እኔ እኮ እንድትገደል ላዝ ነው ይለዋል። ይህንንም የሰማው ሱሀይብ አይ ንጉስ ሆይ ይህንንማ አታድርግ፣ ይህንን ጥፋት መቼም እንዳይደግመው ከዚህ ሀገር አባረው፣ መቼም ወደዚህ መንደር መቅረብ የለበትም፣ ይሄ ለሱ ከባድና ጥሩ ቅጣት ይሆነዋል ይለዋል። ንጉሱም በሱሀይብ ሐሳብ ይስማማል። ያንን ከሃዲ ፈረሰኛም ከቤተ መንግስቱ ያባረረዋል።
በዛ በተዘጋጀው ሰርግ ላይም እውነተኛው ሙሽራ መጥቶ ሰው ሁሉ በደስታ ከዛ በላይ ደግሞ የንጉሱ ሴት ልጅ ተደስታ በጥሩ ሁኔታ ማሳለፍ ጀመሩ። ሱሀይብም ምስኪን ታናሽ እህቱንም ይጠራታል። ከአሁን በኋላ እዛ ትንሽዬ ቤት ላይ መኖር እንደሌለባት፣ እዚህ ቤተ መንግስት ውስጥ እንደፈለገች መኖር እንደምትችል ይነግራታል። እህቱም በጣም ደስተኛ ነበረች። ሱሀይብ መልካም ነገርን በመስራቱ እውነተኛ በመሆኑ በደረሰው ጥሩ ነገር በጣም ደስተኛ ነበር። እና ወዳጆቼ ከታሪኩ ትልቅ ትምህርትን እንደወሰዳችሁ ተስፋ አድርጋለሁ። ለዚህ ጠፊ ለሆነች ዱንያ መስገብገብ የለብንም። ታሪኩን እስከ መጨረሻው ድረስ ከተከታተላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሰላሙ አለይኩም ወራህመቱላህ። ከዛ በፊት እኒህን የመሳሰሉ የሚያማምሩ ጫማዎችን በተለያዩ በሚያማምሩ ዲዛይኖች በተመጣጣኝ ዋጋ እኛ ጋር ያገኛሉ። አድራሻችን አዳማ የድሮ መናኸሪያ ሲሆን አዳማ የሆናችሁ ያላችሁበት ድረስ እንልክላችኋለን። ወደ ሌላ ከተሞችን በዴሊቨሪ የምንልክ ስለሆነ እየደወላችሁ ዘዙን።